The best collaboration of the year, Adonai and Utinas. It is very delightful. አንድ ሰው እረፍት ፈልጋለሁ ካለክ እረፍት ፈልጋለሁ ነው። የሰው ልጅ አስገድደህ ና ልትለው አትችልም። 10 ጊዜ ሚስት የምትሆን ፍቃድ ከሌላ ደስ ካላለ ታስገድዳት አትችልም። መጨረሻ እንገባችሁ አይደል? አፈቀርኳት እንጂ በግ አይደለችም አልገዛኋትም ከበግ ተራ። ይህንን ነገር በየቀኑ መጠቀም ግዴታ የሆነባችሁ ወገኖቼ እግዚአብሔር ፈጽሞ ይማራል። ወይኔ ብታይ እብድነት እንደምፈራ ወይኔ ራሱ እብድ ትፈራላችሁ? እብድ ምን ያስፈራ? እብድ እንደፈራሹ ካወቀ ተፊ ምን ነው ተፊ እኩይ ባህሪ ያለው ሰው እኮ በምድር ይቆያል። ምን ነው ቸኩል ካንተ ደጋጎቹ ሳይሄዱ አንተ አስመሳይ መሰሪ ሰይጣን በምድር ለአንድ ቀን ወንድ ብትሆኚ ምን ታረጊ ነበር? ብዙ ድንግሎችን እበላ ነበር። አንቺ ሌባ የፍቅር ሌባ፣ አንቺ ሌባ የመውደድ ሌባ፣ አንቺ ሌባ የፍቅር ሌባ ሲጠብቅሽ ምንድነው ችግሩ? ሰላም እንዴት ናችሁ? ውድ የዩቲዩብ ቻናላችን ቤተሰቦች ማለት ነው። ዛሬም በሌላ ቪዲዮ መጥተናል። በዛሬው ቪዲዮአችን ወቅታዊ ያልናቸውን ጉዳዮችና እንዲሁም አስቂኝ ሆኖ የቲክቶክ ይዘቶችን ይዘን መጥተናል ማለት ነው። እስከ ቪዲዮአችን መጨረሻ አብራችሁ እንድትቆዩ እንጋብዛለን ማለት ነው። ላይክ ሰብስክራይብ ማድረግ እንዳይረሳ። በመጀመሪያ ጉዳይ ያዝነው በዛሬ ማለት ነው የአነጋጋሪ ያለው የዩቲናስና የአዶናይ ኮላብ ሰሞኑን በጣም ብዙዎችን እያነጋገረና እያስገረመ ነው ያለው ማለት ነው። ይታወቃል ከዚህ በፊት እንደ ባላንጣ ነበር የሚተያዩት ማለት ነው። ሁለቱም ብዙ ሰው እንደዛ ነበር የሚያስባቸው ማለት ነው። በተለይ ከቲክቶክ ክሬቲቭ አዋርድ ጋር ተያይዞ ማለት ነው። እንግዲህ ብዙ ሰው ያልጠበቀው ነገር ነው የሆነው ማለት ነው። አዶናይ እና ዩቲናስ ኮላብ አድርገው አብረው እየሰሩ ነው የሚገኙት ማለት ነው። እስቲ ምን እንደሚመስል እስቲ ከአዶናይ ትንሽ። ሰላም፣ አዶናይ ይባላለሁ። የአመቱ ምርጥ ኮላብ ይዤላችሁ መጥቻለሁ። ከዜሮ ተነስታ በጥንካሬዋ እዚህ ደረጃ የደረሰች ጀግና ሴት ነች። ቲክቶክን በመጠቀም ህይወቷን ቀይረዋለች። ልክ እንደ ዩቲናስ ቲክቶክን ማሸነፍ የምትፈልጉ ከሆነ ከፊታችን ቅዳሜ ሰኔ 20 ወይም ደግሞ ጁን 27 አዶናይ ቲክቶክ አካዳሚ ይመረቃል። በአካል መጣችሁ ከአዶናይ ስለ ቲክቶክ መማር የምትፈልጉ ከሆነ ሰኔ 20 ወይም ደግሞ ጁን 27 እንዳያመልጣችሁ። ቦታችሁ ለመያዝ ሊንክ ባዮ ላይ አለ። እዚህ ጋር ደግሞ እስቲ በቲክቶክ በጣም የሚታወቁት ፍቅረኛሞች ከእርግዝና በኋላ ተለያዩ የተባለ ብዙ ወሬ እየተናፈሰ ነው ማለት ነው። የራሱ የአሌክስ ያለውንና እስቲ የሌሎችን ሀሳብ ደግሞ ምን እየተባለ ነው የሚለውን አሰምቻችሁ ልመለስ። አንድ ሰው እረፍት ፈልጋለሁ ካለክ እረፍት ፈልጋለሁ ነው። የሰው ልጅ አስገድደህ ና ልትለው አትችልም። 10 ጊዜ ሚስት የምትሆን ፍቃድ ከሌላ ደስ ካላለ ታስገድዳት አትችልም። መጨረሻ እንገባችሁ አይደል? አፈቀርኳት እንጂ በግ አይደለችም አልገዛኋትም ከበግ ተራ። እጅግ በጣም ያሳዝናል። አሌክስ እና ዴዚ በአሁን ሰዓት እንደተለያዩ ወይም ደግሞ እንደተጣሉ እየተነገረ ይገኛል። እኔም የታዘብኩት ነገር አለ። እሱንም ሁሉንም አጠር አድርጌ ያቀርብላችኋለሁ። ለዚህ ቤት አዲስ ከሆናችሁ ፎሎው ማድረግ እንዳይረሳ፣ ላይክ አድርጉልኝ፣ ሼር አድርጉልኝ፣ ሐሳባችሁን ኮሜንት ላይ ጻፉልኝ ማለት ነው። እንግዲህ የአሌክስ እና የዴዚ የመጀመሪያ ፍቅር ሁላችን እንደምናውቀው በጣም በከባድ የፍቅር ህይወት አልፏል ማለት ነው። እንግዲህ እነዚህ ወንድሞቻችን በአሁን ሰዓት በጣም ጥሩ የሚባል የፍቅር ደረጃ ደርሰዋል ማለት ነው። ቢሆንም ግን በዚህ መሰረት ዴዚ ለፍቅር ብላ በጣም በርካታ የፍቅር ፈተናዎች አሳልፋለች። ለምሳሌ እናቷ ደስተኛ አልነበረችም። አንዳንድ ሰዎችም ከአሌክስ ጋር ፍቅር መጀመሯ ደስተኛ አልነበሩም ማለት ነው። በመጨረሻ ግን አርግዛለች። በጣም ደስ ይላል። ነገር ግን በአሁን ሰዓት የሚሰማ ነገር ግን ሁለቱንም ተለያይተዋል እየተባለ ይገኛል ማለት ነው። የተወሰኑ ነገሮች ግን ሀቅ የሚያስመስሉ ነገሮች አሉ። ለምሳሌ ዴዚ በራሷ ቲክቶክ አካውንት ማለት ነው የሁለቱንም ቪዲዮና የሁለቱም ፎቶ ሼር ያደረገችው ለጊዜው ፕሪቫት አድርጋው ነበረ ወይም ደግሞ ደብቃው ነበረ። በመጨረሻ አሁን ጀስት እንደነበረ ወይም ደግሞ ፐብሊክ ሆኗል ማለት ነው። እሱ ብቻ ሳይሆን ቲክቶክ አካውንቷም ለጊዜው ዲአክቲቭ አድርጋው ነበረ። አሌክስ እንደተናገረው ደግሞ ዴዚ ወደ ቤቷ የሄደችው ተጣልተው ሳይሆን እረፍት ለመውሰድ እንደሆነ በራሱ ተናግሯል ማለት ነው።
ነገር ግን እግዚአብሔርን በአሁን ሰዓት ይህ ነገር አንዳንድ ሰዎች በጣም እያራገቡት ይገኛል። ድሮም እኮ እናቷ ደስተኛ አልነበረችም። አንዳንድ ሰዎች የሁለቱም የፍቅር ግንኙነት ደስተኛ ያልነበር ሰዎችም በቃ እኔም እኮ ተናግሬ ነበር በቃ አይሆንሽም ብዬሽ ነበር በጣም ያሳዝናል ምናምን እያሉ በቃ እንኳን ተለያዩ ምናምን እያሉ ቪዲዮ እየሰሩ ይገኛል። የኢቢኤሱ ጋዜጠኛ ጌታሁን አሰፋ በዚህ መልኩ ታይቶ ሰሞኑን ብዙ ሰው ተጨንቆ ነበር ማለት ነው። ይሁን እንጂ እሱ የኦክሲጅን ማሽን ስለሚጠቀሙ ሰዎች ያስተላለፈው መልእክት ነበርና እስቲ ከራሱ እንስማው። ይህንን ነገር በየቀኑ መጠቀም ግዴታ የሆነባችሁ ወገኖቼ እግዚአብሔር ፈጽሞ ይማራችሁ። በእውነት የምንጠቀመው ነገር ምን ያህል ውድ እንደሆነ የሚገባል ስናጣው ነው። እና እኔ ከዚህ በፊት ሃና የምትባል ወጣት በኦክሲጅን የምትጠቀም የማናገር እድል ገጥሞኝ ነበር እና በወቅቱ በጣም ተደንቄባት ነበር። ጠንካራ ነች ብዬ አሁን እኔ ገጥሞኝ ሳየው ጠንካራ ነች ያልኩበት ሌቭል በጣም ዝቅተኛ ነው። ከዛ በላይ ጠንካራ ነች እና እግዚአብሔር ፈጽሞ ይማራችሁ። አምኖሰኝ አካባቢው ሀገሩ መጥፎ ነው እያልኩ አይደለም። በዚህ ወይዘር ራሱ በጣም የሚገርም እድገት ነው ያለው ቲቤት። ነገር ግን ከስትንፋስ በላይ ምን አለ? እብድ አይፈራም እያለ ነው። እብድ ትፈራላችሁ? እብድ ምን ያስፈራ? እብድ እንደፈራሹ ካወቀ ብቻ ነው ኮስተርን ማለት ነው። ሲያበድ አብሮ ማበድ ነው። ምንም እብድ ምን ያስፈራው? ኧረ በእግዚአብሔር አው አረ እንኳንስ እናንተ ባጮ ይገለን ነበርኩ። በስማ አንተ ነህ ጮህ ማን እኔ እና በጣም አሰፋሪ ነው። በጣም ተስጠላኝ ነው ይደናሽ ገለን ነበርኩ። አረ እኔ አልጮም እብዱ ነው ጮህ። ተፊ ምን ነው ተፊ እኩይ ባህሪ ያለው ሰው እኮ በምድር ይቆያል። ምን ነው ቸኮልክ አንተ? ደጋጎቹ ሳይሄዱ አንተ አስመሳይ መሰሪ ሰይጣን በምድር ቀመርተኛ እንዴ! ተፊ መርዛ ጠጥተህ ከገደልከኝ በኋላ ታስመስላለህ። ተው ጀጃ አታርገኝ። ተው ተፊ 500 ሺህ ብር ከየት አምጥቼ እመልስልሃለሁ እንዴ? የሆነ ነገር አበላልቼ ብደፋ ይሻል ነበር። እኔንም ጀጃ አታርገኝ። ተው ተፊ እኔ ምነው እዛው ናችሁ ማውራት ይፈቀዳል ነው? እንግዲህ ጨዋታ ከጀመርክ አይገር እንጫወታ። ሲኦል እንዴት ልጅ ሲኦል መሆኔን በምን አባወቅ? አንተን ከፍ አይተቢ ከበሬ ወተት ይጠበቃል። ከበሬ እንዴ ምድር ላይ አራጣ በዳሪ ነበርክ ሰውዬ። መቼስ ኋላ ተንሳፋት ከሳጥናይል ጎን ካሉ ገሬም መምጣቷን ሰማው። ገሬም እናንተ ጋር ነች። እሺ እሱን ደግሞ ማን ነገረ? ኧረ እባክህ ማን ይነግረኛል እንዴ? ክለብና ቁማር ቤት በተመሳሳይ ሰዓት ራን የሚያደርግ ሰውዬ። ታዲያ እንደዚህ አይነት ቢዝነስ ላይ ነበር ሰውዬ። ምን ሊሆን ነው? ዛለንጋያሽ ካልሆነ እስኪ በእናትህ ጥራልኝ፣ ላውራው ገሬን ጥራልኝ በእናትህ። በቃ ቀለድክ። ኮንፈረንስ ኮል ላይ አድርጌ ላስገባው፣ ታወራዋለህ። ይሄን ቀላተው ሞተህ። ስማ ብሬን በምድር ባሰጠኝም እዚህ ስትመጣ ዋጋ አስከፍላለሁ። ጠብቀኝ። ደህና ፖዚሽን ላይ ሆኑ ሰይጣኖች አውቃለሁ። ኧረ ተፊ በምድር እንደለመድከው እዛ ለሳጥናይል ጉቦ ሰጥተህ በነበልባል በተገራ አለንጋ ምን 50-40 ልታስገርፈኝ ነው? የኔ መልካም ኤኒዌይስ እየመጣሁ ጠይቃለሁ። ለአንድ ቀን ወንድ ብትሆኝ ምን ታሪክ ነበር? ለአንድ ቀን ወንድ ብትሆኝ ብዙ ድንግሎችን እበላ ነበር። ሰላም፣ ራስሽን አስታውቂኝ። ኪያ እድሜሽ ስንት ነው? 16 ለአንድ ቀን ወንድ ብትሆኝ ምን ታሪክ ነበር? ለአንድ ቀን ወንድ ብሆን ብዙ ድንግሎችን እበላ ነበር። ቆንጆ ነኝ ብለሽ ታስቢያለሽ? ኦፍ ኮርስ። እስኪ ራስሽን ከ10 ሬት አድርጊ። 100 አንቺ ሌባ የፍቅር ሌባ፣ አንቺ ሌባ የመውደድ ሌባ፣ አንቺ ሌባ የፍቅር ሌባ፣ ሲጠብቅሽ ምንድነው ችግሩ?